ጤና መድን ሲነሳ የአካባቢ ማህበረሰብ ወይም ስልጡን ማህበረሰብ በዋናነት አብሮ የሚነሳ ትልቅ ጉዳይ ነው ማለት ነው። ባደጉት ሀገሮች ትልቁና ዋናው ፈንድ ከሚደረግበት የጤና ጉዳይ ነው። ትልልቅ ፖለቲከኞች ጉዳዩን እንደ ፖለቲከኛ ያስቡትና የጤናን ጉዳይ ለፖለቲካ መቀስቀሻ ያደርጉታል። እኛ ደግሞ ካለን ድህነት አንፃር ቢያንስ ሰዎች የተሻለ ሕክምናና ያለምንም ችግር በአጠቃላይ በመተባበር ሕክምናቸው ወጪ እንዲሸፈን በማድረግ ሁላችንም ባለድርሻ አካላቶች ነን ማለት ነው። እሺ ዘንድሮ 2018 ዓመተ ምህረት በነባርና በአዲስ አባል ለማፍራት ያቀርነው ነባር 5953 ወይም 5953 አዲስ ደግሞ 175 በአጠቃላይ 6128 አባል ለማፍራት አስበናል። ይሄ በከፋይ አባል ብቻ ነው። በነፃ ወይም ደግሞ መንግስት የሚከፍልላቸው ደግሞ ነባር 2483 ነው። ከነዚህ ውጭ በድምሩ 2018 ላይ 2620 አባላትን እናፈራለን ብለን አስበናል። ይሄ እንግዲህ የዳህዳውን ወይም መንግስት ድጎማ አድርጎላቸው የወረዳ መንግስት 30%፣ የክልሉ መንግስት ደግሞ 70% ድጎማ በነዚህ በሁለቱ ድጎማ አማካኝነት አገልግሎት የሚያገኙ ናቸው ማለት ነው። ከከፋይ አባላት በዚህ ዓመት ከ12 ሚሊዮን ብር በላይ ገቢ እንሰበስባለን ብለን እናስባለን። እንግዲህ ያለው ነገር ይሄ ነው። ከጤና መድን ጥሩ የአገልግሎት አሰጣጥ ያው በተለያየ ጊዜ የሚነሳ ችግር አለ። በተለይ ደግሞ ከተቋማት የመድኃኒት አቅርቦት ችግር ጋር በተያያዘ የሚነሳ ነው። ይህን የመድኃኒት አቅርቦት ችግር ለመፍታት የተለያዩ አገልግሎቶችን ወይም የተለያዩ ስራዎችን እየሰራን ነው የነበረው። ሁለተኛ ወገን ውለታ በመውሰድ አገልግሎት እንዲያገኙ እያደረግን ነበር። እሱን አሁን ወደ ኮሚኒቲ ፋርማሲ ለመቀየር ከከተማ አስተዳደሩ ጋር በመነጋገር ያው ጤና መድን ወይም ደግሞ የስኪሙም የራሱን ኃላፊነት ለመወጣት ከከተማ አስተዳደሩ ጋር የጤና መድን አገልግሎት ከፊት ጀምሮ በተለይ መንግስት ይህን ህብረተሰብ ይጠቀማል ብሎ አስቦ ከጀመረበት ጊዜ ጀምሮ እንደ ወረዳችን ከጊዜ ወደ ጊዜ ምርታዊ ለውጥ እያመጣ በተለይ ደግሞ በ2017 የተሻለ ውጤት በማስመዝገብ ያንን ችግራችንና ጠንካራ ጎናችንን በጋራ በመወያየት ለቀጣይ ህብረተሰቡ በተለይ ጤና መድን ለህብረተሰቡ ትልቅ ጠቃሚና አስተማሪ ስለሆነ ይህንን አውቆ ለማያውቀውም ለህብረተሰብ ክፍል እንዳሳውቅና በተለይ ደግሞ ያለው የጤና ባለሙያና የሚመለከተው አካል በጋራ መክሮ የ2018ን የጤና መድን የስራ ንቅናቄ ለማስጀመርና የተሻለ ውጤት ለማምጣት የተጀመረ ንቅናቄ ነው።